መጽሐፍ ቅዱስ ለሕፃናት አቅራቢዎች። ማን ፈጠረን? መጽሐፍ ቅዱስ ወይም የእግዚአብሔር ቃል እንደሚናገረው የሰው ዘር ከብዙ ዘመናት በፊት እንደተፈጠረና በመጀመሪያ የተፈጠረው ሰው አዳም ተብሎ እንደተሰየመ ይናገራል። እግዚአብሔር አዳምን ከምድር አፈር አበጀው። እግዚአብሔር የሕይወትን እስትንፋስ በአዳም ውስጥ እፍ ባለበት ጊዜ ሕያው ሰው ሆነ። እሱም ራሱን እጅግ በተዋበ ኤደን በሚባል ገነት ውስጥ አገኘው። እግዚአብሔር አዳምን ከመፍጠሩ በፊት ምድርንና ሞላዋን በሙሉ እንደፈጠረ መጽሐፍ ቅዱስ ይናገራል። እግዚአብሔር ደረጃ በደረጃ ተራራዎችን፣ ሜዳዎችን፣ አበቦችን፣ ትላልቅ ዛፎችን፣ የሚያማምሩ ዓይን የሚሰጡ ወፎችን ወይም አዕዋፋትን፣ ንቦችን፣ በባሕርና በየብስ ላይ የሚገኙትን በእግር የሚራመዱና በደረት የሚሳቡትን እንስሳት ሁሉ ፈጠረ። እግዚአብሔር ሁሉንም ነገር በሰማይና በምድር በባሕርም ሆነ በየብስ የሚገኙትን ነገሮች ሁሉ ፈጠረ። ሁሉም ተፈጠሩ። ከሁሉም ነገር መጀመሪያ ወይም እግዚአብሔር ሁሉንም ነገር ከመፍጠሩ በፊት ምንም አይነት ነገር ወይም ፍጥረት አልነበረም። ነገር ግን እግዚአብሔር ብቻ ነበር። ምንም አይነት ከፍታም ሆነ ዝቅታ አልነበረም። ትናንት ወይም ነገ የሚባል አልነበረም። ምንም አይነት መጀመሪያ የሌለው ወይም ያልነበረው እግዚአብሔር ብቻ ነው። ከዚያም እግዚአብሔር አደረገው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። መሬትም ቅርጽ አልባና ባዶ ነበረች፣ ጨለማም በጥልቁ ውስጥ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃንም ሆነ። እግዚአብሔርም ብርሃንን ቀን ብሎ ጨለማንም ምሽት ብሎ ጠራቸው። በመጀመሪያውም ቀን ምሽትም ንጋትም ሆነ። በሁለተኛውም ቀን እግዚአብሔር በውኆች መካከል ጠፍር ይሁን፣ በውሃና በውሃ መካከል ይካፈል አለ። እግዚአብሔርም ጠፍርን አደረገ። ሦስተኛውም ቀን እግዚአብሔር እንዲህ አለ፣ የብስም ይሁን አለ። እንዳለውም ሆነ። እግዚአብሔር ሣር፣ አበቦች፣ ቁጥቋጦችና ዛፎች እንዲሆኑ አዘዘ። ሆኑም፣ እንደ ቃሉ ተፈጠሩ። ጠዋትም ማታም ሆነ ሦስተኛ ቀን። እግዚአብሔር ፀሐይንና ጨረቃን ፈጠረ። ማንም ሊቆጥራቸው የማይችላቸው ከዋክብትን በሰማይ ላይ ፈጠራቸው። ከዚያም ጠዋትም ማታም ሆነ አራተኛ ቀን። ቀጥሎም እግዚአብሔር የባሕር ውስጥ ፍጥረታትን ዓሣዎችንና ወፎችን ፈጠረ። በአምስተኛውም ቀን እግዚአብሔር ሕያው ነፍስ ያላቸውን በውኃ ወይም በባሕር ውስጥ ያሉትን የሚንቀሳቀሱትንም ነገሮች፣ ትልቁን ዓሣና ትናንሽ ትላትሎችን፣ ረጃጅም እግሮች ያሏቸውን ሰጎኖችንና ትናንሽ ድንቢጦችንም በሙሉ በቃሉ ፈጠረ። የውሃውን አካል እንዲሞሉት የተለያዩ የዓሣ ዓይነቶችንና በየብስና በባሕር በሰማይ ላይ እንዲበሩ ውበት የተላበሱ ወፎችን ፈጠረ። አምስተኛው ቀን ምሽትም ንጋትም ሆነ። ንጋትም ምሽትም ሆነ አምስተኛ ቀን። ከዚያም በኋላ እግዚአብሔር እንዲህ ሲል ተናገረ፣ ምድርም ሕያው የሆኑ ፍጥረታትን ታምጣ። የተለያዩ እንስሳትን፣ ልዩ ልዩ ተባዮችን እና በደረታቸው የሚሳቡ የምድር ፍጥረታት ሁሉ ተፈጠሩ፣ ሕያውም ሆኑ። ምድርን የሚያናውጡ ግዙፍ ዝሆኖች፣ ጉማሬዎችና ሌሎች እንስሳት ተፈጠሩ። አታላዮቹ ጦጣዎችና አስፈሪዎቹ አዞዎች፣ አስፈሪዎቹ ትላትሎች፣ ረጃጅሞቹ ቀጭኔዎችና ሁሉም የእንስሳት ዐይነቶች በዚህ ዕለት በእግዚአብሔር ተፈጠሩ። እግዚአብሔርም ሌላ ተጨማሪ ነገር በስድስተኛው ቀን ፈጥሯል። ይህም ፍጥረት በጣም ልዩ ነው። ለሰው ልጅ አሁን ሁሉም ነገር ዝግጁ ነው። በየመልኩ የሚፈልገው የምግብ ዐይነትና እንዲያገለግሉት እንስሳት ተፈጥረውለታል። እግዚአብሔር እንዲህ አለ፣ ሰውን እንደ መልካችን በምሳሌያችን እንፍጠር፣ እሱም በምድር ላይ ያሉትን ፍጥረታት ሁሉ ይግዛ። ስለዚህ እግዚአብሔር ሰው በራሱ መልክ እንደ ምሳሌው ፈጠረው። እግዚአብሔርም አዳምን አለው፣ ከኤደን ገነት ውስጥ መብላት የምትፈልገውን ሁሉ ብላ፣ ነገር ግን ክፉና መልካም ከምታሳይ ዛፍ ፍሬን ፈጽሞ እንዳትበላ አለው። ከተከለከለው ዛፍ ግን ፍሬን ከበላ ትሞታለህ አለው። እግዚአብሔርም ሰው ብቻውን ይሆን ዘንድ መልካም አይደለም፣ ስለዚህ የሚመቸውን ረዳት እንፍጠርለት አለ። እግዚአብሔርም ሁሉን አዕዋፋትና አውሬዎችን ወደ አዳም አመጣቸው። አዳም ለሁሉም ስም አወጣላቸው። ነገር ግን ከሁሉም ወፎችና አውሬዎች መካከል የሚመቸው አንድም አልነበረም። እግዚአብሔርም በአዳም ላይ ከባድ እንቅልፍ ጣለበት። ከሱም አንድ የጎድን አጥንት አወጣበትና ሴት አድርጎ ካበጃት በኋላ ለአዳም ሰጣት። የሠራትንም ሴት የምትመቸው ረዳት አድርጎ ለአዳም ሰጠው። እግዚአብሔርም በ6 ቀናት ውስጥ ሁሉን ነገር ፈጠረ። እግዚአብሔርም ሰባተኛውን ቀን ቀድሶት የዕረፍት ቀንም አደረገው። በኤደን ገነት ውስጥ አዳምና ሔዋን
ፍጹም መልካምና ምቹ የሆነ ኑሮ እግዚአብሔርን በመታዘዝ ይኖሩ ነበር። እግዚአብሔርም ጌታቸው ሆኖ የሚያዘጋጅና የቅርብ ጓደኛቸው ነበር። መጨረሻ እግዚአብሔር ሁሉን ነገር ከሠራ በኋላ ይህ ታሪክ የሚገኘው የእግዚአብሔር ቃል በሆነው በመጽሐፍ ቅዱስ ውስጥ ኦሪት ዘፍጥረት ከምዕራፍ 1 እስከ 2 ነው። የቃል ፍቺ ያበራል። መዝሙረ ዳዊት 119 ቁጥር 130። ይህ የመጽሐፍ ቅዱስ ታሪክ የሚያስተምረን ግሩም ስለሆነው አምላካችን እግዚአብሔር እኛን በመፍጠሩ እሱን እንድናውቀው ነው። እግዚአብሔር ኀጢአት ብሎ የሚጠራውን ክፉ ነገር እንዳደረግን ያውቃል። የኀጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጣም ስለወደደን አንዱንና ብቸኛ ልጁን ለቀራኔው መስቀል ሞት አሳልፎ በመስጠት እንዲሞትና የኀጢአታችንን ዋጋ በእኛ ምትክ በመሞት እንዲከፍል አደረገው። ኢየሱስ ከሞት ከተነሣ በኋላ በምድር ላይ ቆይቶ ወደ ሰማይ ወደ አባቱ አረገ። ያላመንን እኛም በኢየሱስ አዳኝነት ብናምን እና ኀጢአታችንን ይቅር እንዲለን ብንለምነው ይቅር ይለናል፣ ደግሞም ያደርገዋል። እሱ በእኛ ውስጥ ይኖራል፣ እኛም በእርሱ ውስጥ ለዘላለም እንኖራለን። አሜን። ይህ እውነት እንደሆነ ካመናችሁ እግዚአብሔርን እንዲህ በሉት፣ ጌታ ኢየሱስ ሆይ አንተ አምላክ እንደሆንክ አምናለሁ። ነገር ግን ለእኔ ኀጢአት ለመሞት ስትል ሰው ሆነ፣ አሁን ደግሞ ሕያው ነህ። እባክህ ወደ ሕይወቴ ግባ፣ ኀጢአቴን ይቅር በል። በዚህም አዲስ ሕይወት አሁን ይኖረኛል። አንድ ቀን ከአንተ ጋር ለዘላለም ለመኖር ወደ አንተ መጣለሁ። ለአንተ እንድኖርና እንደ ልጅ እንድታዘዝ እርዳኝ። አሜን። በየዕለቱ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ተነጋገር። ዮሐንስ 3:16